በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወዳጆች እንዴት ሰነበታችሁ? ከዚህ በፊት እንግዲህ ቀደም ብሎ በግል በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ያሉትን የተመለከትኳቸውን ችግሮች፣ ሁኔታዎች፣ ክስተቶች እያመጡት ያለውን ችግር እንደገና ደግሞ መወሰድ የሚገባቸው እርምጃዎች ላይ በተለይ በሕጋዊም ሆነ በቤተክርስቲያኒቷ ስርዓት አንፃር ቅሬታዎችን፣ እዚህ ያሉትን ድምጾች፣ ስሜቶችን፣ የችግሮቹን ዳራ እና ያንን ተከትሎ ደግሞ በማህበረሰቡ ላይ እየፈጠሩ ያሉትን የማህበራዊ ሰላምን ለማወክ የሚደረጉ ስራዎችን እነኝህን በተመለከቱ ተከታታይ ቪዲዮ ለቅቄላችኋለሁ። አሁንም ብዙዎቻችሁ በኢትዮጵያም ያላችሁ በአሜሪካም በአውስትራሊያም በተለያዩ አህጉራት ያላችሁ የኢትዮጵያ ቤተክርስቲያን ጉዳይ የሚያስጨንቃችሁ ጉዳዩ ምን ላይ ነው ያለው እያላችሁ በተከታታይ ጥያቄ ትጠይቃላችሁ። ያንን አስመልክቶ አሁን ያለበትን ወቅታዊ ሁኔታዎችን በተመለከቱ ማብራሪያ ሰጣችኋለሁ። የአጽራረ ቤተክርስቲያን እንቅስቃሴም መልኩ ምን ያህል ነው፣ ምን እየያዘ ነው የሚሉትንም አንዳንድ ነጥቦች ካነሳ በኋላ በመጨረሻ ላይ የሚፈታው የግሪክ ቤተክርስቲያን በተለይ በግሪክ የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ሊፈታ የሚችለው እንዴት ነው የሚለውንም ሀሳቦች ለማንሳት ሞክራለሁ። ለዚህ ዋና የመነሻው ዳራ የሚሆነው ውስጡ በማያቸው ዕለት ዕለት ባሉት ሂደቶችን፣ ክስተቶችን እያንዳንዱ ኩነቶችንም ከመመልከት የራሴን ግንዛቤ በመጨመር ነው። ሌሎች ይሄ ቀኖናዊ ጉዳዮች አባቶችን የሚመለከቱ ጉዳዮች እነሱ ቀኖናዊ ጉዳዮች ናቸው። የስርዓት ቤተክርስቲያን የሚመለከቱ ጉዳዮች በአባቶቻችን የሚሰጡ መፍትሄዎች ስለሆኑ ማለት ነው። ነገር ግን የቤተክርስቲያን ችግር በተለይ በውጭ ሀገር ሲሆን ሃይማኖታዊ፣ ቀኖናዊ ከዶግማ ጋር የተያያዘ አስተዳደራዊ ብቻዎች አይደሉም። ዲያሜትሩ በጣም ይሰፋል። የብዙ ችግር ያለባቸው አካላት የሚታዩም የማይታዩም በጀርባም ያሉ ኢንቮልቭ የሚያደርጉበት ጉዳይ ስለሆነ ጉዳዩ በደንብ በጥልቀት መታየት ይፈልጋል። የብዙ አካላትንም ርብርብ የሚፈልግ ነው። ስለዚህ ነው በጥንቃቄ ነው የሚመለከቱት። በየሀገራቱ ያሉትም ሁሉም የኢትዮጵያ ቤተክርስቲያን ላይ ያሉ ነገሮች ማንኛውም ያሉት ሃይማኖታዊ ተቋማት በስርዓት እየሄደ ለመሆኑ ሁሉም ክትትል ያደርጋሉ እና አሁን ከግሪክ ያለው አንፃር ወቅታዊ ጉዳዮችን ነው የምገልጽላችሁ። ባለፈው እንግዲህ ስለ ምርጫ ጉዳይ ላይ አንስቼላችኋለሁ። ምርጫው ለምን አስፈልጎ እንደነበረ ከምርጫው ዙሪያ ጋር የተነሱ ውዝግቦችና ሆን ተብሎ ቤተክርስቲያኗን ባልሆነ መንገድ ለማስኬድ ብቻ ሳይሆን ቤተክርስቲያንን የመንቀል ስራ እንደነበረ ተነጋግረናል። ከዛ ጋር በተያያዘ ምዕመኑ በሚገባ ግንዛቤ አግኝቶ ምርጫው በመቶዎች የሚቆጠሩ ምዕመናን በስርዓት መርጠዋል። በሀገሩ ሕግ መሰረት ማለት ነው። በሀገሩ ሕግ ማለት ምን ማለት ነው? በግሪክ በሰበካ መንፈሳዊ ጉባኤም በየትኛውም አደረጃጀት ላይ የሚደራጁ አደረጃጀቶች የሃይማኖት አደረጃጀቶችን ምርጫ ሲያደርጉ የሀገሪቱ የሕግ ጠበቃ መገኘት ይገባዋል። በዚህ መሰረት የተፈጸመ ምርጫ ነው ማለት ነው። በዚህ መሰረት እግዚአብሔር የተመሰገነ ይሁን። በምዕመናን ጥረት ብዙ የተደረጉ ነገሮች ነበሩ። ዝርዝሮቹ ላይ ወደፊት በግልጽ መቼም በዚህ ቤተክርስቲያን ድርሳን የሚጻፍበት ጊዜ የሚወጣ ነው። ይህንን ላደረጉትም ሰዎች ለልጆቻቸው የነሱ ያሰሩትን አሳፋሪ ተግባራትንም ተከትቦ የሚቀመጥ ነው። አሁን ባሉት ሁኔታዎች ላይ መልካም ነገር የሚባለው በአቴንስ ግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ችግሮች እንዲፈቱ የቋሚ ሲኖዶስ በወሰነው መሰረት 2 ሊቃነ ጳጳሳት ያሉበት ልዑክ ወደ አቴንስ ይመጣል። የሚመጡበትም ጊዜ ከደብረ ዘይት በዓል ማለት ከደብረ ዘይት ቀጥሎ ባለው ሰኞ ጀምሮ የሚገቡ ናቸው የሚሆኑት። ይሄ እየተጠበቀ ነው ያለው። ሂደቱም በጥሩ ሁኔታ እየሄደ ነው ያለው። ግን ይሄ ሁሉ እየሄደ እያለ በኪኖቲታ በኩል ላይ እና ከዚህ ወጥተው በሄደው ግለሰብ አንፃር አሁን ስማቸውንም እየጠቀስኩላችሁ ማስረጃ ያላቸው ያደረጉትን ነገር
በአደባባይ የተገለጠ በቪዲዮ ማስረጃ ያለው በድምፅም ያለ ብዙ ምስክሮች ከመቶ 200 በላይ ምስክሮች ያሉበት ጉዳዮች ስላሉ ማለት ነው። ከዚህ አንጻር ምን ተደረገ ባለፉት ቅርብ ጊዜያት ብለን የሚለውን እናያለን። ሁለቱም ነው ናሙና መጠቅስላቸው። አባቶች ሊመጡ የቀራቸው የ15 ቀን ጊዜ ሲቀረው ይህንን ጉዳይ ለማስተጓጎል ከፍተኛ ጥረት ተደርጓል። የተደረጉት ጥረቶች ውስጥ አንደኛው በየካቲት 30 ለረጅም ጊዜ በዚህ በአቴንስ ግሪክ የምትገኘው ኪዳነ ምሕረት ቤተክርስቲያን እንግዲህ ረጅም ጊዜ የሚባለው ታሪካዊም ነች። በቆየችበት ጊዜ ብፁዕ አቡነ ጎርጎርዮስ ካልዕ ተማሪ በነበሩበት ጊዜ የነበረች ነች። አባታችን ብፁዕ አቡነ ኤልያስ የኖርዲክ እና የግሪክ አገረ ስብከት ሊቀ ጳጳስም ተማሪ በነበሩበት ጊዜ የነበረች ቤተክርስቲያንን ባለፈው የካቲት 7 አባቶች መምጣት በጣም በቅርብ በሆነበት ጊዜ ላይ ከዛ ከኪኖቲታ ያለው ቡድን እንግዲህ የተሳተፉት ግለሰቦች ከዛ ከዲያቆን ታደገ ጀምሮ በዚህ ፖሊሶችን በማምጣት በኩል ደግሞ እነ አቶ ዮሴፍ እነ አቶ ቢኒያም እነ አቶ እንዳልክ ቤተክርስቲያኑንም ቅዳሴም ከዛ በፊት አንኑ ተብሎም ሳያልቅ በቤተክርስቲያን ውስጥ ረብሻ ለመፈጸም ቪዲዮዎቹ ሁሉም ማስረጃዎቹ ስላሉ እንዳደረጉት ሁሉ በየካቲት 7 ቀን ለጊዜው እገሌ ነው የሚለውን ለመጥቀስ ያንን የቤተክርስቲያን ውስጥ ላይ የተሰራውን ለመጥቀስ ባይቻልም ግን በግሩፕ የተሰራ ስራ ለመሆኑ በደንብ ማወቅ ይቻላል። በዚህ መሰረት ምንድነው ያደረጉት? ህዝቡ ወደ ቤተክርስቲያን እንዳይገባ አሮጌ ቁልፍ ቤተክርስቲያን ውስጥ በሶስቱም በሮች በኩል ያሉትን በሮች ውስጡ እንዲሰበር አደረጉ። ውስጡ አሮጌ ቁልፍ ገብቶ እንዲሰበርና ከውጭ ምንም አይነት ቁልፍ እንዳይገባ ተደረገ። የካቲት 30 ቀን ብዙ መቶዎች የሚቆጠሩ ምዕመናን በጣም አለቀሱ። በጣም ትልቅ ሀዘን ነበረ። ከዛ በፊት ማናቸውም ሲመጣ ከ9 ዓመት በፊት የቆዩትም ሁሉ ወደ ቤተክርስቲያን ሲመጡ ህዝቡ አንድም አትግቡ የሚል ወይም ደግሞ የተቃውሞ ምንም ችግር የለበትም። ምክንያቱም ሁላችንም ከራሴም ጀምሮ በጣም የሞገትንበት ነው። የተከራከረም ሰው የለም። ያን ያህልም አይገቡም አይመጡም በሚለው ወደ ቤተክርስቲያን ሲመጡ በደስታ ነው የተቀበለው። ያም ሆኖ ግን በዛም ደግሞ ችግር መፍጠር ስላልተቻለ ታስቦ ስላልተሳካ ቤተክርስቲያኑን ቁልፍ እንዲሰበር ተደረገ። ያም ብቻ አይደለም፣ ፖሊሶች መጥተው ቤተ መቅደሱ የምንገባው እኛ ነን የሚል 9 ዓመት በፊት የነበሩት ማለት ነው። እንግዲህ አባቶች ሊመጡ ሊያስታርቁ በደረሰበት በ15 ቀን ውስጥ ያ 9 ዓመት ያልመጡበት ቤተክርስቲያን ጋር መጥተው ቁልፍ ሰበሩበት፣ መቅደሱ እንገባለን አሉ ማለት ነው። ይሄ በጣም የሚገርም ነው። ለምን አባቶች መጥተው ሊያናግሩ ነው፣ አባቶች መፍትሄ ሊሰጡ ነው በተባለበት የ9 ዓመቱን ጉዳይ ላይ ዛሬ እንዲህ አይነት ግርግር የተፈለገው ሰላሙ እንዳይመጣ ከሚደረግ ጥረት ነው። ይህንን በደንብ ምዕመናን ማወቅ አለብን። ምክንያቱም ጉዳዮች መጥተው ሰው ሳይዳኝልኝ እንኳን ብሎ አቤቱታ ቢያቀርብ አንድ ነገር ነው። ነገር ግን ሂደቱ በጥሩ ሁኔታ እየሄደ እያለ ፖሊሶች መጥተው በፊት የነበሩት ከድሮ ሰበካ እንግዲህ ከክፍል 1 ጀምሮ ያለውን ታሪክ ይዩት። የግሪክን ከነበሩት ውስጥ ቀሲስ አየለ ያውም የእሳቸው ስም የሌለበት ከዚህ ሀገር በፍርድ ቤትም ፍርድ ተፈርዶባቸው በተለይ በሐሰት ምስክሮች ተነስቶ የግሪክ ፍርድ ቤት በሰጠው ፍርድ ውሳኔ ስለሆነ ነው ፍርድ ነው የተፈረደው ወስኖ። እሳቸው ግን አገር ቤት ነው ያሉት። የእሳቸውን የነበረው ወረቀት ይዘው መጥተው ይሄ ከአቡነ ጎርጎርዮስ ካልዕ ጀምሮ ቤተክርስቲያን ስትገለገልበት የነበረውን ቤተክርስቲያን ዛሬ ቅዳሴ አይደረግም እኔ ነኝ የምገባው ብለው አሁን የካቲት 30 ቀን ከፍተኛ ረብሻ ፈጠሩ በቤተክርስቲያን። ፖሊሶች መጀመሪያ ስላላወቁ የግሪክ ቤተክርስቲያን ምንድነው ብለው መጡ። በቃ እናንተ ውጡ፣ እዚህ ያሉትን የነበሩትን አሁን እየቀደሱ ያሉትን አባቶችን ፖሊስ ይዞልን ካልወጣ አንዱ ጥያቄያቸው ይሄ ነው። ይዘውልን ፖሊስ ይምጡልን፣ ምንም ባልሰሩበት ወንጀል ማለት ነው። ይሄ በእውነት በባዕድ ሀገር የሚፈጸም ግፍ፣ ሌሎች ከጀርባው ያሉ የጥላቻዎች እያንዳንዱ ሰው ማንነቱን በደንብ ማወቅም ያስፈልጋል። ተልእኮዎች በደንብ መታየት ያለባቸው ናቸው። ይህን ያስተባበሩት አንዱ ዲያቆን ታደገ ነው። ሁለተኛ ከዚህ ከሰበካው የነበረው አቶ ዮሴፍ እነ ቢኒያም የሚደግፉት ማለት ነው። ጉዳዩ ከዳር ሆነው ይመለከቱ ነበር። እነሱ ኢንቮልቭ አድርገው ፖሊሶቹ ጋር እንትን ባያደርጉም
የዚህ ግን ደጋፊዎች መሆናቸውን በትክክል በዕለቱ የሚያናገሯቸው ሰዎች ገልጸዋል። ከዛ በተለየ እንግዲህ የግሪክ ፖሊሶች በጣም አስተዋይ ናቸው። በጣም በብዙ ችግሮች ውስጥም ያለ ቢሆን በትዕግስት ነው የሚያዳምጡት። ጉዳዩን አዩት። እኔም ራሴም ስለነበርኩ የዛ ቅዳሴ ለምንድን ነው የመጣችሁት? እዚህ ቤተክርስቲያን ለብዙ ዓመታት ቅዳሴ ሲደረግበት የነበረ ነው። ያኛው አይግባ ይሄኛው ይግባ የሚልም ክርክር የለበትም። ህዝቡ አገልግሎት በትክክል እየተሰጠ ነው። ዛሬ እዚህ ቤተክርስቲያን ከውስጥ ቁልፍ ሰብረውብናል። በቤተክርስቲያንም የሚፈታ ችግር ካለ ቤተክርስቲያን የምትፈታበት የራሷ ፍትህ መንፈሳዊ አካሄድ አላት። ከዚህ ሁሉ በተለይ ደግሞ ይሄ 9 ዓመት የነበረው ችግርን ሊፈቱ ብፁዓን አባቶች ወደ አቴንስ ይመጣሉ። ስለዚህ አሁን እዚህ አይነት ጉዳይ ውስጥ አትግቡ የሚለው ማሳሰቢያ በተለይ ለነበሩት ፖሊሶች ሲሰጣቸው በደንብ አዳመጡ። ቀሲስ አየለም እንግዲህ ከዚህ በፊት የነበሩ እዛኛው ሰበካ የነበሩ ከነ ኑብረ እድ ጊዜ የነበሩበት ጊዜ ላይ ብዙ የነበሩ ናቸው። የነበረውን ብዙዎቻችሁ የምታውቁት ነው። እዚህ የነበራችሁ በተለይ እዛው በነበርንበት የሚከሱበት ወረቀት ምንድን ነው? እርስዎ እዚህ ቤተክርስቲያን የሚገቡት ወረቀት አለዎት? አዎን አለኝ። እሺ አምጡት። ወረቀቱን ሲመለከት ድሮ የነበሩት የአባ ገብረ ኢየሱስ ወረቀት ነው የያዙት። ስሙ እዚህ ጋር አለ፣ ስማቸው የለም። እና ስሙ ከሌለ ምን ላድርግ አለ የፖሊስ ቺፉ። ህዝቡ ከቧል። ዙሪያውን ነው የምነግራችሁ ስዕሉን። እና ምንድነው ምን ላድርግልዎት? እዚህ ያላችሁት አብራችሁ ስታገለግሉ ነበር። ለምንድን ነው አሁን የምታደርጉ? ስሙ ከሌለ ምን ላድርግ? እንደው በኋላ ላይ እንደጋግሞ ከጠየቃቸው በኋላ ራሳቸው እዛ የነበሩት እንትናቸውን መቆጣጠር አልቻሉም። ፖሊሶች በጣም በሳት ገደላቸው ጉዳዩ ማለት ነው። እና ዙሪያውን የነበረው ምዕመኑ በጣም በትዕግስት አንዳንዶች የቁጣ የስድብ ምናምን ነገሮችን ቢያደርጉም ግን በጣም በትዕግስት በተሞላበት መንገድ ተጠበቀ። በኋላ ላይ ሌላውን አባት እዚህ ያልነበሩትን የሚቀድሱን አባት መነኩሴ እሳቸውን ይዛችሁልኝ ፖሊስ ቤት እንደ እነሱ አልከሰሱም እና ለምንድን ነው የሚሄዱት እነሱ? አይ እነሱን ይዛችሁልን ሂዱ አሉ። በፍጹም ያንን አላደርግም አለ ፖሊሱ። መጨረሻ ላይ ቤተክርስቲያኑን እንደነገርኳችሁ ቀርቅረው በተሰበረ ቁልፍ ነው የዘጉት። ህዝቡ ወደ ውስጥ መግባት ስላልቻለ እናቶች እንባቸው እንደዚህ እየወረደ በውጪ እግዚኦታ ተብሎ እዚህ በአብይ ጾም ሰው ወደ የቤቱ ሄደ። ከሄደ በኋላም እንደገና የዚህኛውን ጸሎት አይደለም እንቀበል የሚሉ ደግሞ እንደገና ባቡራ ዘለል ደግሞ ገብተን እንዳናርግ የሚል በኋላ ላይ ፈጥረው ነበር። ፖሊሶቹ ያንን አስተካከሉት። ይሄ እየሆነ ያለ ነገር ነው። እንግዲህ ችግሮች ካሉ አባቶች መጥተው ሊፈቱት ባለበት ሰዓት ነው ይሄ ነገር እየተፈጠረ ያለው። የሚያሳዝናችሁ ነገር በእውነት በግሪክ ላይ ያሉ ምዕመናን እኔ ቃሉን መጠቀሙ ሊከብድ ይችላል። በተለይ የምዕመናኑን አኗኗር እናቶች መነኩሴም አሉ እዚህ ሀገር ያሉ እናቶች የሚያረክሱበት አለቃቀስ የጸሎታቸው ህይወታቸው የገዳማዊ ህይወት አይነት የሚኖሩ ናቸው። የቤታቸው ከስራቸው ይመጣሉ። ከቤታቸው ጸሎት ነው። በጣም ተግተው ነው የሚጸሉት። የእምነት ደረጃቸው እኔ እምነት ደረጃን ልለካ አልችልም። እርግጥ የሚለካ አይደለም በዚህ ዲግሪ ተብሎ ግን በጣም እኔ የበቁ እንዲህ ያሉ ብዬ ብል አለቅጥ መመጻደቅ እንዳይመስልብኝ ነው እንጂ ሀዘናቸው የሚሰማቸው ቤተክርስቲያን ያላቸው ጽናት ምንም የማይበግራቸው በቤተክርስቲያን ላይ ባለፉት 9 ዓመታት ከአባ ወልደ ሚካኤል ክህነት ከመያዝ ጋር ጀምሮ የተሰራው ግፍ በዛኛው በኩል የሚጻፉት ጽሁፎች፣ ስድብ አይነቶች እኚህ ሁሉ በጣም ያሳዘኗቸው እንደገና አሁን ደግሞ መጥተው ይሄንን ቤተክርስቲያን እንዲቆርፉ እንዲሰበር ማድረጋቸውና ያንን እሁድ ቀን መቆራቸው እንባቸው በጣም እየወረደ አዝነዋል። በጣም ብዙ ምዕመናን አዝነዋል። እኔ ይሄ እንባ እኔ ምን እንደሚያደርስ የምናየው ነው። እምነታችን የሚታይበት ነው። እግዚአብሔር መሐሪ እንደሆነ ይታወቃል። ግን እኔ በዚህ አይነት ላይ መሐሪ ይሆናል ብዬ አልጠብቅም እውነት ለመናገር በዚህ ጉዳይ ላይ። ምክንያቱም ከሚገባው በላይ ነው ግፍ የተሰራው ቤተክርስቲያን ላይ። ይሄ ብቻ እንዳይመስላችሁ። ከዛ በኋላ በመጋቢት 7 ቀን ያለፈው እሁድ ቀን ሌሊት ከእኩለ ሌሊት በኋላ እዛ የሰንበት ተማሪዎችም ሌሎችም ቤተክርስቲያናቸውን መጠበቅ ጀመሩ። እንዳልኳችሁ ቁልፉን ሰብረው ነው የሄዱት። ይሄ ቆየች ነች እንግዲህ ከአቡነ
ጎርጎርዮስ ካለ አቡነ ኤልያስ በነበሩበት ጊዜ ጀምሮ የነበረ ነው። ተማሪ ሆኖ በነበረበት ያለች ቤተክርስቲያን ነች። ከዛ ከእኩለ ሌሊት በኋላ ላይ ይኸው አቶ ዮሴፍን ጨምሮ ቪዲዮዎች አሉ በጨለማ ውስጥ የተነሱ ምናልባት ላይ መስላቸው ይችላል። እሱን ጨምሮ ዲያቆን ታደገም በሌሊት ከ6 ሰዓት ከ9 ዓመት በኋላ የመጣው ለመጀመሪያ ጊዜ ለዚህ ለመበጥበጥ እኩለ ሌሊት ላይ የመጣው እዚህ ቤተክርስቲያን ምናልባት ለሱ ከ9 ዓመቱ ጊዜ አልነበረም። በኋላ ወደ 7-6 ዓመቱ ሊሆን ይችላል ለሱ የመጣበት ጊዜ መጥቀስ ስለሚያስፈልግ ነው። ራስም ስለሚያምነው አንድ ሰው በቤተክርስቲያኒቷ ትምህርት እንደው አንድ ቀን ሰርክ ጉባኤ እንኳን የተማረ ያደርገዋል እንዲህ ያደርገዋል የማይባል ነው። እውነት ነው የምናገረው። ዝም ብሎ ስም ለማጥፋትም አይደለም። ጠቅላላ የአቴንስ ዜናም ስለሆነ ነው። ግን ኬዞች ናቸው እነዚህ ስፔሲፊክ ኬዞች። የእምነት የቤተክርስቲያን አገልጋይ ተብለው ዲያቆናት፣ ካህናት ያሉበት የእምነት ደረጃቸው ምንድነው? በጣም ስፔሲፊክ ኬዝ ነው። ኮዙ ምንድነው እንዲህ ያደረጋቸው? ከሚሰጠው የቤተክርስቲያኒቷ ፊት ሲሰጥ የነበረ ትምህርት በደንብ አልተከታተሉም ነው? ከመጀመሪያውንም እዛ ደረጃ ላይ ሲሰጥ መንፈሳዊ ህይወታቸው የቱ ጋር ነበረ? በየማህበራቱ በየእንትኑ ሲገቡ ምንድን ነበር የሚደረገው የሚለው ሁሉ እኔ በጣም ብዙ ነገር እንድጠይቅ ነው ያደረገኝ። ከቀሲስ አየለ ጋር መጥቶ የያዙት ወረቀት ሐሰት መሆኑን ሳምንት ተመስክሯል። አሁንም በውሸት የማጭበርበር ወረቀት ተይዞ እኩለ ሌሊት ላይ እዚህ ጋር ቤተክርስቲያን የገባለ ተብሎ ፖሊሶቹን አስደንብረው ልከው ፖሊሱ በአጥር ገብቶ ምንድነው ያለው ውስጥ ሲያይ ሰንበት ተማሪዎቹ ናቸው ቁጭ ያሉት። በጣም ምስኪን ልጆች ቀን ሲሰሩ ውለው ምሽቱን ቤተክርስቲያናቸውን ለመጠበቅ እዛ ያደሩ ናቸው። እንቅልፋቸውን ሳይተኙ ቀኑን ሙሉ ሲሰሩ ለፍተው ውለው ያሉ ናቸው። ለፍተው አዳሪዎች ናቸው። እነሱን አገኛቸው። ሲያይ ጾም ላይ ነው ያሉት። በጣም አዘነ። ፖሊሱ ደነገጠ። ውስጥ ገብቶ ሌቦች ናቸው እንዲህ ናቸው ብለው ነው የነገሯቸው። እነ ቀሲስ አየለም እነ ታደገም እነ አቶ ዮሴፍም። ፖሊሱ መጨረሻ ላይ ሲያይ በዚህ ሁኔታ ላይ መሆናቸውን አይቶ እንደው እመብርሃን ከእናንተ ጋር ትሁን፣ እዚህ ሀገር እንደዛ ነው የሚሉት፣ እመቤታችን ድንግል ማርያም ከእናንተ ጋር ትሁን ብሏቸው ውስጥ ያሉትን እንዳትነኳቸው፣ እንደውም የሚበላና ምግብና ስጧቸው ላኩላቸው፣ እነሱ ጾም ላይ ነው ያሉት ብሎ ውጭ የመጡትን ምንድነው የምትፈልጉት? አሁንም ወረቀቱ ቀሲስ አየለም ከ9 ዓመት በኋላ ነው የመጡት። ምንድነው? ዲያቆን ታደገም እዛ ጋር መጥቶ ሰብረው ቤተ መቅደሱን ግደ መቀደስ እንኳን አባቶች አሉ። ቤተ መቅደስ ውስጥ እንዴት ተሰብሮ ይገባል? እንዴት በኃይል ልቀድስ ይባላል? በቤተ ክርስቲያን እንደው የትኛው ትምህርት ላይ ነው የተማርነው? ይሄንን አባቶችስ ቢሆን ካህናት ማዕረግ ይዛችሁ የትኛው ላይ ነው ያለ ትህትና የሚገባበት? ጥያቄ እስካለ አባቶች ሲመጡ በስርዓት አይቀርቡም። እኩለ ሌሊት የምላቸው ከምሽቱ 7 ሰዓት በዚህ ሀገር 1 PM በለኋላ ነው መጥተው ያንን ሞከሩ። እንደገና ፖሊሱ መጥቶ አሁንም እንትናችሁ እዚህ ጋር የለም አላቸው። የወረቀታችሁ ትክክል አይደለም። ቤተ መቅደስ መግባት ከፈለጋችሁ ግቡ፣ አልከለከሏችሁም። አልከለከለም ማለት ቤተክርስቲያን ገብቶ ማስቀደስ የራሳቸው አጥቢያ ያላቸው ከ6-7 ዓመት የነበሩበታል። አሁን ይሄ አባቶችን መምጣት በሆነ መልክ ለማደናቀፍ የሚደረግ ነው። በዚህ በኩል ላይ በአባ ወልደ ሚካኤል፣ በአባ ናሁሰናይም፣ ቀሲስ ዋልልኝም ያሉበት ቤተክርስቲያን በኩል የአባ ወልደ ሚካኤል የክህነት ጉዳይ አሁንም እንዳለ የተያዘበት ሁኔታ ቢኖርም ሁለቱ አባቶች እያገለገሉ ነው ያሉት። ግን እነሱን ሳምንት አሳስራለሁ ተብሎ የተያዘው ፖሊሶቹን ሲያስቸግሯቸው የነበረው ዛሬ ቤተ መቅደሱን ሰብሮ ለመግባት ነበር በሳምንቱ። እና ህዝቡ ከዛ በኋላ ከአካባቢ የነበረው ምእመን ከየቦታው ላይ ተጠራርቶ ሌሊት በታክሲ መኪና ያለው መጥቶ ያለ ቤተ መቅደስ ሊሰብሩ ነው ብሎ እዛ እነ ዲያቆን ታደገ ቆመዋል። ቀሲስ አየለ ቆመዋል። ከዛ ኪኖቲታ ከሚባሉት ደግሞ አሉ የተወሰኑ 6-7 የሚሆኑ ከ12 እና 13 አይሞሉም እንደዚህ የሚያደርጉት። ከዛ እኔ አሁን ይሄንን የምነግራችሁ በዛኛውን በኩል ያለው ምእመናን ይሄን እንዴት እንደመንፈሳዊ መለኪያ ትለኩታላችሁ ነው? አልነገሯችሁም? ሌሊት መተው ዲያቆን ታደገና ቀሲስ አየለ መተው ቤተ መቅደሱ ሊሰብሩ እንደነበር ያሁኑ መጋቢት 6 ለ7 ሌሊት። ይሄ ምን አይነት መንፈሳዊ ህይወት ነው? በእውነት እስቲ ተመልከቱት። እውነቴን ነው። አሁን እንደው በኪኖቲታም በኩል ተመዝግባ ባለችው ቤተክርስቲያንም በኩል ያላችሁ ምእመናንም እንደው እነ መሪ ጌታም
ሌሎቻችሁም እስቲ ተመልከቱት ይሄንን በመንፈሳዊ መለኪያ እንዴት በቤተ መቅደስ ደም ልታፋስሱ ነው በዛን ሌሊት? ቤተ መቅደሱን በዛ ተቀረቀረ፣ በዛ በኩል ሰብሮ ገብቶ አሁን ዲያቆን ታደገ ቀሲስ አየለስ ብትገቡ ህዝቡ በዚህ በኩል ያለው በሺ የሚቆጠር ህዝብ ነው ያለው። 700 800 ህዝብ ነው ያለው በትንሹ ማለት ነው። እዚህ ቤተክርስቲያን ያለው አሁን ማገለግልበት ቤተክርስቲያን ያ ህዝብ ይመጣል። ያኛው ላይ ያለው ትንሽ ነው ያለው። ልታማቱት ነው? ልታጋድሉት ነው? ለምንድን ነው የፈለጋችሁት? ይሄንን ምን እንዲደበቅ ነው የምትፈልጉት? ስለ እውነት ምንድን ነው የምትፈልጉት? በዚህ ቤተክርስቲያን እውነት ቀኖና ማስጠበቅን የሚጠብቁት አባቶች እየመጡ ነው። የቀኖናው ጉዳይ የሚፈታው በአባቶች ነው። ከመቅደሷ ወደ ውስጥ ያለው ጉዳይ የሚፈታው በአባቶች ነው። እንዴት አይነት ደም ልታፋስሱ እንደነበረ እኮ በእውነት ሆኖ ቢሆን አሁን አባቶች ይመጡ 15 ቀን በቀራቸው ጊዜ ላይ ሆን ተብሎ የታሰበው ሴራ በየካቲት 30 ቀን የተደረገው ቅዳሴውን ሲጩ ሰው በውጪ እግዚኦታ ብሎ በስርዓት ብዙውን ህዝብ እያስቆመን እያታገሱ ብለን ከዛ በፊት ትዕግስት እንዲኖር አድርገን በጣም ብዙ ስራ ነው የተሰራው። በእውነት ለአባቶቻችንም እዚህ ላሉት ለአባ ወልደ ሚካኤልም ለአባ ናሁሰናይም ለቀሲስ ዋልድኝም ምስጋና ይገባቸዋል። በእውነት ህዝቡ እንዲረጋጋ ትዕግስት እንዲይዝ መንፈሳዊ ህይወቱን ላይ እንዲያተኩር እንደዚህ አይነት ስሜቶች ሲመጡ እንዳይጣላ ትልቅ ስራ እንደተሰራው ምስክር መሆንበት ነው። በስብሰባም ላይ ሁሉ በኦንላይንም ሁሉ ተመካክረናል። በዚህ ጉዳይ እርጋታ እንዲኖር መንፈሳዊ እንዲይዝ እንደዛ ተደርጎበት በስርዓት እግዚኦታ ብሎ ወደ ቤቱ ሄደ ሳያስቀድስ ማለት ነው። ተዘግቶበት ይሄ ከስንት ዓመት በኋላ የተደረገ ነው። ግን ያንንም አልበቃ ብሎ እንደገና በሳምንቱ ደግሞ ሌሊት መጥተው መቅደሱ ውስጥ ገብተው ጠብቀው ከዛ ሲመጣ ህዝቡ እንዲማታ ነው። ምንድነው ተልኳችሁ? እውነት ኢትዮጵያዊ ናችሁ? ግን እውነት እንደው ይሄን ሁሉ የምታደርጉት ግን የኢትዮጵያ ምድር አፍርታችኋለች? ኢትዮጵያ ምድር ላይ ሮጣችሁ አድጋችኋል? እነኚህ እናቶች በጣም የሚከበሩ ትልልቅ እናቶች ወጣቶቹ ሴቶቹ ለፍተው አድረው ቀን መጥተው ቤተክርስቲያናቸውን አገልግለው እንዴት አንጀት ይበላል። በእውነት እንዴት የሚያሳዝን ምእመን ያለው በዚህ ሁሉ ላይ የሚሰራው ግፍ እኔ በምን አይነት መንገድ እንደሚለካ አላውቅም። እና እንደዚህ አድርገው ሁለቱን ለማድረግ ሞከሩ። በተለይ አሁን የመጨረሻው ጊዜ ግን ህዝቡ በስርዓት ገባ። ህዝቡ ከገባም በኋላ ወደ ጠዋት ላይ ሊነጋ አካባቢ ላይ እንደገና አቶ ዮሴፍ የሚባለው እንደገና ፖሊስ ለማምጣት ሞከረ። መጥቶ በጣም ገርሞት ነው ሄደው ፖሊሱ ራሱ የሚያውቀው ኬዝ ስለነበር 5 ደቂቃ አልቆየ። ምንድን ነው የሚፈልገው? ህዝቡ በጣም እንዲታገስ በጣም ስርዓት እንዲይዝ የተሰራው ስራ የተለፋው ልፋት የተለመነው ልመና ቀላል አይደለም። እኔ ይሄ ልመና ግን ማቆም የማይቻልበት ደረጃ ይደርሳል። ያው ነው የሚፈልገውም ወደ መጥፎ ለመውሰድ ስለሆነ ማለት ነው። ስለዚህ አሁንም ምእመናን በትዕግስት መቆየታችሁ እግዚአብሔር የሰጣችሁ በረከት ነው። እግዚአብሔር የሰጣችሁ ጸጋ ነው። ግን በውጭም በዓለምም የምትኖሩ ይህንን ወቁት። እንዲህ ተደርጎባታል ቤተክርስቲያን ምስክር የሆንኩበት ስለሆነ ማለት ነው። ከዚህ በተጨማሪ የአባቶችን መምጣት እየጠበቅን ነው። ከዚህ በኋላ አሁንም እንደገና ከመጋቢት 7 ከተደረገ በኋላ በተለይ በዚህ ላይ አንድ ነገር ማንሳት የምፈልገው እነ ቀሲስ አየለም እነ ዲያቆን ታደገም ይህንን ሲያደርጉ ልክ በውሸት የአቡነ ኤልያስ ድጋፍ እንዳላቸው እያሉ ያወራሉ። ውጭ አቡነ ኤልያስ ቤተክርስቲያን ስበሩ ፈጽሞ አላሉ። እኔ ባለኝ መረጃ በማውቀውም በጣም ትልቅ አባት ናቸው። በዚህ ደረጃ ላይ ሄዳችሁ ቤተክርስቲያን ስበሩ የሚል አልሰጧቸውም። ግን ለምን ስማቸውንም ለማጥላላት እንደተሞከረ አይገባኝም። እሳቸው ያላሉትን ልክ ያ ስልጣን እንደተሰጣቸው በጽሁፍና በአደባባይ ያሉትም ጎን ለጎናቸው ላለው ግን ልክ አረንጓዴ መብራት እንደበራላቸው አድርገው ነው የሚያወሩት። በኋላ በተቻለ መጠን ይህንን ለማስተባበል ተሞክሯል ውሸት መሆኑ። እንደውም መጋቢት 6 ምሽት ላይ ይህን እያሉ በከተማው ሲያወሩ ስለነበረ ይሄ ውሸት መሆኑን ገና ከሌሊቱ በፊት ነው የተነገረው። አቡነ ኤልያስ አላሉም። አቡነ ኤልያስ እንደዚህ አድርጎ ህገወጥ ስራ ስሩ አላሉ። ይህንን አበክረን ነው የምንናገረው። አሁንም ግን እያላችሁ ያላችሁት
አረንጓዴ መብራት እንደበራላችሁ ሁሉ እያላችሁ የምታወሩት እንደውም ማህተም የሌለበት ምን የሌለበት ከስዊድን የመጣልን ደብዳቤ ሁሉ ብለው ቀሲስ አየለ እዛ ጋር ሲያገላብጡ ነበረ። የስዊድን የመጣ ምን ይሰራልናል ብሎ ነው ፖሊሱ። እኔ እኮ ግሪክ ነው ስዊድን አይደለም ብሏቸው ደግሞ ያልጻፉትን አቡነ ኤልያስ። ይህ ትልቅ ሸፍጥ እኮ ነው በእውነት። ከዚህ በኋላ ይህንን ከማድረግ ሌላ እንደገና ምንድነው እየተደረገ ያለው? በየቡና ቤቱ እየተዞረ ምዕመናን እዚህ ያሉ አባቶችን ልናስኬድ ነው እንዲህ ልንል ነው የሚል ፊርማ ማስፈረም ተጀመረ። በኋላ ላይ ስደተኛውም ሌላውም እየሰማ ሲመጣ ለምን ነው የምታስፈርሙን? ግማሹ ሲጠይቅ አይ ይሄ ገንዘብ ሊሰበሰብበት ነው አሜሪካ እንደዚህ የሚረዱ አሉ ተብሎ፣ ግማሹ ሲጠይቅ ውሸት ነው ይሄ ከስደተኛ እንትናችሁ ጋር የተያዘ እንደዚህ አይነት መለመኛ ሊያደርጉበት ነው ስደተኞች ይረዳል ነው የሚለው ነገር ሚስጥሩ ወጣ። ወዲያው ሲወጣ እንደገና ምዕመኑ መጠየቅ ጀመረ። ከየቦታው ላይ ያሉት እየመጡ ይሄን የምታስጠይቁን ለምንድን ያስፈረማችሁን እያሉ ግን የሚሰጧቸው ምክንያት ምንድነው? የቡና ቤቱ የመንገዱ እየሄዱ የማያውቁትን ልጆች አዲስ የመጡትን ልጆች ቤተክርስቲያን ልናስከፍትላችሁ ነው እንዲህ ልናደርግላችሁ ነው እየተባለ ፊርማ መሰብሰብ ጀመረ። ፊርማ ብዙ እኮ ሪፈር የሚደረግ እንትን የለውም እኮ ይሄ አንደኛ ልጆቹን ችግር ላይ ትጥሏቸዋላችሁ። ይህንን የሚሰጡት በሆነ ችግር ውስጥ እንደገቡ አድርገው እዚህ ያለውን ማህበራዊ አለመረጋጋት እየሰሩ ለመሆኑ ተሉና ከብዙ ኬዞቻቸው ከብዙ ጉዳዮቻቸው አንፃር ችግር ነው የሚፈጥርባቸው። አሁንም ይህን ያደረጋችሁ ልጆች በቶሎ ብላችሁ ያንን የውሸት ፊርማ የሐሰት ፊርማ ቤተክርስቲያንን ለማጥፋት የሚደረገውን ፊርማ ማስተካከል፣ ያንን ያስፈረሟችሁን ሰዎች ፊርማ ይመልሱ ማለት አለባችሁ። ብዛት የለውም ያንን ያደረጉት። ከዛ ዝም ብሎ አባስቶ ስም ዘርድሮ ለመስጠት ነው። ያንንም ተደረገ አልተደረገ ይባል መሬት ላይ ያለው ነገር እኮ ይታወቃል። መሬት ላይ ያለው ነገር ይታወቃል። አቴንስ ላይ ያለው ምዕመኑ ምን እያለ እንዳለ ቤተክርስቲያን ምን እያለች እንዳለች ከዚህ ሁሉ ጋር ደግሞ አባቶች እየመጡ ነው ያሉት። ስለዚህ ይሄ በ15 ቀናት ውስጥ የተደረገው ሆን ተብሎ የአባቶችን መምጣት የአባቶች ቤተክርስቲያኗን መረጋጋት ወደ ሰላም የመምጣቷን ሂደት ለማወክ የተደረገ የተሞከረ ስራ ነው። ይህ መሬት ላይ ያለ ፀሐይ የሞቀው በማስረጃ ያለ ነው። ስለዚህ ይህንን እንድናውቀው ነው። በምትመጡ አባቶቻችንን ይህንን እንድታውቁት ነው። መረጃ ክፍተት ሌላ እየተደረገ ስለሚነገር ሌላ እየተደረገ ሲል ምን እንደሚፈለግ ለታሪክ የሚታይ ነው። በእውነት የዚህ ቤተክርስቲያን ራሱንም የቻለ አካል አሁን በትክክል ሪሰርች እያደረገው ስለሆነ ብዙ መረጃዎችን በትክክል እየወጡ ስለሆነ በጊዜው ጊዜያም የሚወጣበት ጉዳይ ስላለ በተለይ እንዲህ የሚደረግበት ምክንያት ማህበራዊውም ምጣኔ ሀብታዊውም ከሌላውም ሌላም ደግሞ ጉዳይ ካለው ከዛ ጋርም የተያያዙ ጉዳዮች በደንብ የተጠንተው የሚቀርቡበት ስለሆነ ግን ምዕመኑን ባታወቁት ምዕመኑን ባታስቸግሩት ለእናንተ ማህበራዊ ሰላማችሁን ባታጡ ምዕመኑም ደግሞ እንደዚህ ሁል ጊዜ እንደሆነ ስለማይቀር ለራሳችሁም ደግሞ ትክክል ነገር እንደማይመጣ እንድትረዱት ማድረግ ይገባል ብዬ ነው የማስበው። ይገባል ይሄንን ማሰብ። ህዝቡ በጣም አዝኗል። ከበፊት ጀምሮ እንግዲህ በግሪክ በብዙ በተለይ በቤተክርስቲያን ሂደቶች ላይ ከቀድሞ ጀምሮ እንግዲህ ከቤተ ክህነት ጀምሮ የነበረው ሂደቶች በአባ ወልደ ሚካኤል ላይ የተሰራው አባ ወልደ ሚካኤል የተሰራው ይሄን ፍትሃዊ ይሄን ፍትሃዊ ያልሆነ ይሄን ቀኖና ይሄ ቀኖና ያልሆነ የሚለው ላይ ሳንገባ የተሄደበት ሂደት አዝኗል። አሁንም ትልቅ ክብር አለው ለአባቶቹ። እንደሚወራው አይደለም። ይሄ በሚመለከተው ነው። በጣም ትልቅ ክብር አለው። ይሄንን ክብር እንደው ዝም ብሎ ፊርማ አሰባስቤ እንትን አድርጌ ወይ እንዲህ አድርጌ ያደርገዋለሁ የሚባል አይደለም። ይሄንን ወደፊት በደንብ የሚታይ ነው የሚሆነው። መሬት ላይ ያለውን ነገር ነው የምናየው። ህዝቡ ስለወደደ ሁሉ ነገር ልክ ነው፣ ህዝቡ ስለጠላ ሁሉ ነገር ሐሰት ነው፣ ህዝቡ ስለወደደ ሁሉ ነገር ሐሰት ትክክል አይደለም፣ ህዝቡ ስለጠላ ሁሉ ነገር ስህተት ነው ወይም ትክክል አይደለም ማለት አይደለም። ግን መሬት ላይ ቤተክርስቲያኗ የምትጠይቀውን አገልግሎቱ የሚጠይቀውን ዲማን እዚህ ካለው ተጨባጭ ሁኔታ አንፃር ግን ለአባቶች ያለው ክብር ዝም ብሎ ጭፍን ስለሆነ አይደለም ያየሁት። ጭፍን ስለሆነ አይደለም። ዙሪያዋን ቤተክርስቲያኗን እየዞራት ያለው የተለያዩ ችግሮችን ጠንቅቀው ስለሚያውቁና ከማንም ጋራ በዚህ መሞዳሞድ ውስጥ ስላልገቡ ነው። አባቶችን የሚጠሩት ጥቂት አካላት ያሉት የሚናገሩት ያንዳንዳቸው ኬዛቸው ቢታይ ብዙ ኬዝ አለው።
ሌላ በዛ ፕሮፓጋንዳ ውስጥ የገባለ። ነገር ግን የግሪክን ችግር አንድ ነገር አስረግጬ የገባኝ ድረስ በግሪክ ያለችው የኢትዮጵያ ቤተክርስቲያንን ችግር የአባቶች መምጣት መንፈሳዊው ለሚያምነው መፍትሄ ይሆናል። የማያምንን ግን የቤተክርስቲያን ስርዓት ቢነገረው ባይነገረው ያስተካክለው ህግ ብቻ ነው። አንድ ይሄ ነው መፍትሄዎቹ ላይ ስናነሳ። በሁለተኛ ደረጃ ላይ አሁን ባለው በማየው ሁኔታ በግሪክ ቤተክርስቲያን በግሪክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የአባቶች መቀየር ለውጥ አያመጣም። ምክንያቱም ችግሩ ቤተክርስቲያኑ ጋር ያለው የገንዘብ ሌብነት ችግር አለ። የቀኖናን ለመጣስ የሚደረጉ ችግሮች አሉ። እልህኝነትና ሌላ ደግሞ የተሞዳሞዳ አሰራሮችና አደረጃጀቶች አሉ። በዝርዝር ወደፊት በደንብ ተበትኖ የሚቀርብ ነው። ስለዚህ ይህንን አሁን ለምሳሌ ስለዚህ አካባቢ ሁኔታ በደንብ የማያውቅ አባት ተመድቦበት ቢመጣ የበለጠ ጉዳዩን አወሳስቦት ካልሆኑ አካላት ጋር ገጥሞ ችግሮች ይበላሻሉ ብዬ አስባለሁ። ያሳስበኛል የግሪክ ጉዳይ። አባቶቻችንን ማየት የሚገባቸው ምለው የአባቶች መቀየር በተለይ በዚህ ባሉት አሁን ለምሳሌ በአንድ በሁለት ዓመታት ውስጥ የአባቶች መቀየር አዲስ አባት በማምጣት አባትን በመቀየር እገሌን አንሱልን ብለው ስላሉ በሚቀየር የግሪክን ቤተክርስቲያን አትፈቱትም። ይሄ ወደፊት የሚታይ ነው። እያወቀን ዝም ብለን ካላረግ ነው በስተቀር ማለት ነው። እዚሁ ያለውን መሰረታዊ ችግር የሚያውቁት አባቶች ለትራንዚሽን ለተወሰነ የሽግግር ጊዜ የግሪክ ቤተክርስቲያን ችግር እስኪፈታ ማለት ለአንድ ለሁለት ዓመት ያህል እንኳን የትራንዚሽን ጊዜ ያስፈልገዋል። አባቶች ሳይነዋወጡ ማለት ነው። ይሄ አስፈላጊ ነው። ለምን? እያንዳንዷን ጓዳ ጎድጓዳውን ያሉትን የሌብነትን ችግሮች የህዝቡ ስነ ልቦና ስለሚያውቁት አብዛኛው ህዝብ ደግሞ አሁንም አብዛኛው ህዝብ ይሄንን ስል ከ92-95% የሚሆነው ምዕመን በትክክል ያውቃል። ክብር አለው። አሁን ላሉት አባቶች ከፍተኛ ክብር አለው። በጣም ተሰምቶታል የደረሰባቸው። ይሄ ደግሞ ከተለየ ግንኙነት አይደለም። ያሉትም አባቶች መንፈሳዊ ህይወትንም አኗኗራቸውንም ይረዳል። ስለዚህ ቀኖናዊ መፍትሄዎች የሚፈቱት በብፁዓን አባቶቻችን ነው። የምንጠብቀው ብፁዓን አባቶቻችንን ነው። ቀኖናዊ ነገሮች እየተፈቱ ስርዓት መሄድ ያለባቸው በስርዓት እየሄዱ አባቶችን ግን በመቀያየር የግሪክን ቤተክርስቲያን ችግር ይፈታል የሚል እኔ በግሌ ነው ይሄን የምለው በዛ ይፈታል የሚል እምነት የለኝም። ምክንያቱም መሰረታዊው ነገር ቤተክርስቲያኗን እየፈተናት ያለው የጥቅም ጉዳይ ጋር የተያያዙ የቤተክርስቲያንን ለመቆጣጠር እኔ ከሌለው ማንም ሊቆጣጠራት አይችልም የሚል ይሄ አጉራ ዘለል የሆኑ አካሄዶች ህግና ስርዓትን ማስከበር የሚፈልጉ ህግና ከስርዓት ውጪ የማይሄዱ አካሄዶችም ስላሉ ማለት ነው። ስለዚህ ይሄንን አባቶቻችን በአጽንኦት ልታዩት የሚገባ ነው። ከዚህ ውጪ የሚደረጉት ነገሮች አሁን ባለው አካሄዶች ለምእመኑ በትክክል የሚመለከተው ነው። መፍትሄዎች ግን ይመጣሉ ብለን ተስፋ እናደርጋለን። ብፁዓን አባቶቻችን መንፈስ ቅዱስ በመራቸው በቤተክርስቲያናችን የሚስተካከሉትን ነገሮች እንዲያስተካክሉ ጸሎታችን ነው። የሁሉም ምእመን ጸሎት ነው። በጣም በተስፋ ጸሎት ያደርጋል። ይህንን ለማወቅ ግን ባለፉት 2 ቀናት እነኚህ ተደርገዋል። ይህንን እንደ መረጃ እንዲያዝ ነው። ምእመናን በጣም ያዘኑበት ጉዳይ ስለሆነ ነው። ስለዚህ ይህንን እንደው አሁን ወቅታዊ ያሉት ነገሮች ምንድናቸው? ብዙ ነገርን ስለሚያሳይ ነገ ለቤተክርስቲያኒቷ የሚሰጡትን መፍትሄዎችም የአባቶችን አካሄድም እዚህ ያለውንም መሰረታዊ ችግሮች ይህን ያህልም ተሄዱ አባቶች እየመጡም እንኳን ይህን ያህል ለማወቅ የሚደረገው አካሄድ ያውም ከዚህ ካለው ከቤተክርስቲያኑ ያሉት ምእመናንም አባቶችን በጣም በእርጋታ በጸጥታ በአርምሞ ጸንተውና በእርጋታ አገልግሎት በሚደረግበት ጊዜ እንዲህ አይነት ደረጃ ለማድረስ እየተሞከረ ነበር የነበረው። ነገር ግን ይሄም ሆኖ በሁለቱ አጥቢያዎች መካከል በቋሚ ሲኖዶስ ባሉት አባቶች አማካይነት ሁለቱም በኩል ኮሚቴ ተቋቁሞ ስራዎችን እየሰሩ ነው። ጥሩ ስራዎች አባቶችን አቀባበል ላይ አባቶች የሚመጡበት መንገድ ላይ እነኚህ እየተሄዱ ነው ያሉት። በሌላ በኩል ግን ቅድም በጠቀስኳቸው ሰዎች በኩል ላይ እየተሄደ ያለው ስህተት ነው። በጣም ስህተት ነው።
እግዚአብሔር ጠብቆ እንጂ ህዝቡን አባልተውት ነበር። አደገኛ ሁኔታን ፈጥረው ነበር። በዚህ በኩል ላይ በእውነት ከራሴ ጀምሮ አባቶቻችንም እዚህ ያሉትም እና አባ ወልደ ሚካኤልም እና አባ ናሁሰናይም ቀሲስ ወልልኝም የሰንበት ተማሪዎችም እናቶችም በእርጋታ ነገሮችን እንዲሄድ እዚህ ያለው ህዝብ እንዲረጋጋ የማድረግ ስራዎች ሳምንቱ ስለተሰራ እንጂ አንዳንዶች የሚፈታተናቸው ጉዳይ ሆኖ ትልቅ ሁኔታ ሊፈጠር ነበር። በራሳቸው ማለት ነው። ብዙ ራሳቸው የሚፈታተን በጣም አደገኛ ሁኔታ ሊሄዱ የነበሩ ሰዎች ነበሩ። በጣም በትዕግስት ነገሮች ከመሆናቸው በፊት ስለተሰማ ስለታወቀ ቀድሞ እግዚአብሔር ይስጣቸው። በዛም በኩል ላይ ያሉት ጋር ደግሞ አብረው ያሉ ብዙ የሚያግዙ አሉ ቤተክርስቲያንን በመረጃው በሁሉም ላይና የነሱም ገዛ ጸሎት ተጨምሮበት ነው ህዝቡን ከዚህ የታደገው እንጂ የተሞከረው ሙከራ ግን በጣም አደገኛ ነበረ። ይሄ ክፉ ነገር ነው። እግዚአብሔር ቤተክርስቲያናችን ይጠብቅ። በአቴንስ ግሪክ ያለችው ቤተክርስቲያን እንግዲህ ከአንድ ሳምንት በኋላ ከዚህ ከያዝነው ሳምንት በኋላ አባቶቻችን ይመጣሉ፣ መፍትሄ ይገኛል ብለን ተስፋ እናደርጋለን። ምእመናን ግን እኔ አሁንም እንደ አንድ ታናሽ ልጅ ጽናታችሁን እግዚአብሔር ካሁን በኋላም ተስፋ አትቁረጡ። ተስፋ መቁረጥ አያስፈልግም ማለት አባቶቻችን ይመጣሉ፣ መፍትሄውን እግዚአብሔር ባገዘ ይሰራል። አሁንም ያንን ነገሮችን እንደው ተመልሰው እንትን የሚሉ ነገሮችን የሚመስሉን ጊዜ ላይ ሲሆን ተስፋ የሚያስቆርጥ ነገር መሆን የለበትም። አይሆንምም ደግሞ አሁን እንደዛ አይሆንም። ለአንዴና ለመጨረሻ ተብሎ ነው የተሰጠው። ከዛ በኋላ ያሉት ነገሮች ደግሞ እየተሻሻሉ ነው የሚሄዱት። በእምነት ያለ የአባቶቹ ውግዘት ቢኖር የአባቶችን ቃል ይሰማል። በእምነት የሌለ ግን መጽሐፍ ቅዱስ ጥቅስ አይጠቀስለትም። ህግ ነው የሚያስተካክለው። ስለዚህ ይህንን በደንብ መገንዘብ ይገባል። ጽናታችሁን ከአሁን በኋላም ደግሞ እንደገና ሌላ ስንት ዓመት እንትን ልንል ነው ወይ እየተባለ እግዚአብሔር እውነትን ብቻ ይዞ ከእውነት ጋራ ከአባቶቻችን ጋራ መፍትሄ እንዲሰጠን መጸለይ ነው እንጂ ተስፋ መቁረጥ አያስፈልግም። መቼም እዚህ ያሉትን ምእመናን ሀዘን በአገር ቤትም ያሉ አባቶቻችን ቀርበው አላዩትም። ቀርበው ስላላዩት ጸሎታቸውንም እንባቸውንም ጽናታቸውም ህይወታቸውንም ቀርበው ካላዩት አይታወቅም። እኔ ስላየሁት በጣም አንጀት የሚበላ በጣም የሚያሳዝኑ በጣም እኔ ጸሎታቸው ለዓለምም የሚተርፍ ነው። እናቶቻችን፣ እህቶቻችን፣ ወንድሞቻችን እዚህ ያሉትም አባቶቻችን እኔ በጣም ነው የማመሰግነው። አሁን በሚሰጡት ዝም ብሎ ይሄ ስም ማጥፋቶች አይደለም የማየው። አሁን እዚህ ክህነት ተይዞባቸዋል ተብለው ብዙ ጊዜ ለ9 ዓመታት ብዙ ሊሰሩ የሚችሉ ትልቅ አቅም ያላቸው አባ ወልደ ሚካኤልም ጨምሮ ባላቸው ጊዜ ላይ ገዳሙ ሄደው ነው የሚያሳልፉት። ለእያንዳንዱ